በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የመክብብ ቲዩብ ቤተሰቦች እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምኜ የንዑድ ክቡር ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስ በወርሃ ጥቅምት 23 ቀን የሚነበብ ነገረ ገድሉ እነሆ ይህ ነው። ከአምላኩ ከእግዚአብሔር ዘንድ ጥበብንና እውቀትን የተመላ የንጉሡን ልጅ ቢሩታዊትን ከዘንዶ ደራጎን አፍ ያዳናት የዚህ ንዑድ ክቡር ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ በእኔና በሁላችሁ ወዳጆቹ ላይ አድሮና ጸንቶ ለዘላለሙ ይኑር አሜን። የእግዚአብሔር ልጆች ክርስቲያን ወገኖች ሆይ ስሙ። የፋርስ የልዳ ፀሐይ፣ የተርሴስና የቢሩት ኮከብ፣ የባህርና የየብስ ብርሃን የጌታችን ኢየሱስ ክርስቶስ ሰማዕት የንዑድ ክቡር ቅዱስ ጊዮርጊስን ትውልዱንና ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ ሀገር ያለ የሀገረ ገዢ ልጅ ዘሮንቶስ የሚባል አንድ ደግ ሰው ነበረ። በእግዚአብሔር ፈቃድ ወደ ፍልስጤም ሀገር ሄደ። ወደ ኢያሪኮ ባህርም ደረሰ። በመርከብም ተሳፍሮ ወደ ፍልስጤም አውራጃ ኢዮጴ ደረሰ። ፍልስጤም መልካም ሀገር ናት። ምድሯም ለምለም፣ ዛፎቿም ረዣዥሞች ናቸው። ዘይቷም ከሀገሩ ሁሉ ይልቅ ጣፋጭ ነው። ዘሮንቶስ ይህችን ሀገር ባያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚህች ፍልስጤም አውራጃ ልዳ የምትባል ሀገር አለች። የብፁዕ ቅዱስ ጊዮርጊስ አባት ያ ሰውም በዚህች ሀገር ውስጥ ተቀመጠ። ስሙም በሮም ቋንቋ ዘሮንቶስ ይሰኛል። በግብፅ ቋንቋ አንስጣስዮስ ማለት ነው። ከተወለደባት ሀገሩ ይልቅ ይህችን ሀገር ወደዳት። ይህች ቅድስት ሀገር ሐዋርያ ቅዱስ ጴጥሮስ በውስጧ በማስተማሩ የተቀደሰች፣ ከታመመ 8 ዓመት በሆነው በሽተኛ በሌሎች ምዕመናን ላይ በቅዱስ ጴጥሮስ እጅ ተአምራት የተደረገባት ናትና። ከዚህ በኋላ በልዳና በሲዶና የነበሩት እርሱን አይተው ወደ እግዚአብሔር ተመለሱ የሚል በግብረ ሐዋርያት እንደተጻፈ ቅዱስ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ነበር። በዚህም የ8 ዓመት ሕሙማን ኤንያን አገኘ። ሐዋርያ ቅዱስ ጴጥሮስም ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነሳና አልጋህን ተሸክመህ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። ስለዚህም ዘሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚች ሀገር እንዲኖር አድርገዋለችና። ወደ መንግሥተ ሰማያት ለሚሄዱት የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስኪገቡ የመራቸው ብፁዕ ቅዱስ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዘሮንቶስ የተባለው አንስጣስዮስ ከክቡራን መኳንንት ከታላላቆች መሳፍንት አንዱ ሆነ። ሸም በተባለች ቦታ ተሾመ። ሮምላ በተባለች አገርም ኖረ። በዚያም ተቀመጠ። በዚያ ዘመን ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አንስጣስዮስም በወርቅና ብር ባለጸጋ ሆነ። ንጉሥ ጋላስም ብዙ ዘመን በቂሳሪያ ሀገር ላይ መስፍን አድርጎት ነበር። የፍልስጤም ዕፃ በምትሆን ዲያስ ከተባለች ሀገር በጽረ ቋንቋ አቅሌስያ የምትባል ሚስትን አገባ። በግብፅ ቋንቋ ቴዎብስታ በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴት የተመሰገነች፣ የተባረከች፣ የተመረጠች፣ በብርሃኑ ዓለምን ያበራች የሰማዕትነት ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህም በኋላ ዘሮንቶስ እርሷን አገባ። 2 ሴቶች ልጆችንና ስሙ ጊዮርጊስ የተባለ ልጅ ወለደችለት። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መላከ እግዚአብሔር ያማረ ነበር። የእህቶቹም ስምም የአንዲቱ ማርታ፣ ሁለተኛዋም እስያ ነበር። ቴዎብስቲያም እጅግ ባለጸጋ ነበረች። ወንዶች ሴቶችና አገልጋዮች ነበሯት። ቅዱስ አንስጣስዮስም ቴዎብስታ እግዚአብሔርን የሚወዱ ክርስቲያን ነበሩ። ለድሆችና ለጦም አዳሪዎች ገንዘባቸውን ይመጸውቱ ነበር። እርሱ በወደደው መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገሥታት ጋላስና ጋሪስ እግዚአብሔርን የማያውቁ መምለኪያነ ጣዖታት ነበሩ።
በቤተ ክርስቲያንም ላይ ብዙ ስደት ያነሱ ነበር። ኋላም ንጉሥ ዱዲያኖስ የሮምን ነገሥታት ወግቶ ሌሎችን ኃያላን ነገሥታትና በሀገራቸው ላይ ሁሉ ድል አደረጋቸው። ከዚህም በኋላ ብላቴናው ጊዮርጊስ የ10 ዓመት ልጅ ሳለ የቅዱስ ጊዮርጊስ አባት 2 ሴቶች ልጆችንና ልጁ ጊዮርጊስን ትቶ አረፈ። ብዙ ገንዘብም ወርቅና ብር፣ ወንዶችንና ሴቶች አገልጋዮች፣ እጅግም ብዙ ሀብት ትቶላቸው ነበር። ዳግመኛም ፈረሶችን፣ በቅሎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸው በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚስተካከላቸው አልነበረም። የሀገራቸው ሰዎችም ስለሚያደርጉላቸው በጎ ሥራ ይወዷቸው ነበር። ንጉሥ ዱዲያኖስም በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዢ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበረ። የዚህ ጻድቅና የወገኖቹን ክብርን የታወቀም ዕድሜዋ 5 ዓመት ከሆናት አንዲት ሴት ልጅ በቀር ወንድ ልጅ የለውም። ለክብሩ እንደሚገባው በታላቅ ማዕረግ ወደ አገሩ በገባ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመው ጀመር። ብላቴናው ጊዮርጊስ ግን አባቱ ስለሞተ ያለቅስ ነበር። ከዚህ በኋላ ከእርሱ ጋር ላሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያሳድገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ሰጠችው። ክብሩን የወገኖችን ማዕረግ ጽፎ ወጥቶ 100 ወታደሮችን ጨምሮ ወደ ንጉሡ ላከው። ንጉሡም መልእክቱን ባነበበ ጊዜ በኃያሉ ቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግ ሰጥቶ በ500 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ርስት፣ ጉልት፣ ግብርና፣ ገጸ በረከት ሌላ 400 ወቄት ብር ደሞዝ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብር ወደ አገሩ መለሰው። ወደ ሀገሩም በገባ ጊዜ አገረ ገዢውና የሀገሩ ሰዎች መጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም እናቱ ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹ፣ ለታላቁ በአንድነት ታላቅ የደስታ በዓል አደረገች። ባላቸው ለሞተባቸው ሴቶችና እናትና አባታቸው ለሞቱባቸው ልጆች ብዙ ገንዘብ መጸወተች። ከዚህ በኋላ መስፍኑ ከነሰራዊቱ ጠርታ 3 ቀን ታላቅ ምሳን አደረገች። መስፍኑ ቅዱስ ጊዮርጊስ የገንዘቤ ሁሉ ወራሽ ነው ሲል ጻፈ። የመስፍኑም ልጅ ሚስት ልትሆነው አጩለት። በቤቱ ሁሉ ባለሙሉ ሥልጣን አደረገው። በመንግሥቱ ሥራ ሁሉ መስፍኑን በሥራው እየረዳው 10 ዓመት ተቀመጠ። ቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትን ሌላውንም ጥበብ ፈጸመ። በሥራው ሁሉ ብርቱ ሰው፣ ጀግና ወታደርም ነበር። በጦር ሜዳም መሪ ሆነ። በወታደር መሃልም በጀግንነቱና በወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨመርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መሃል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በፉከራ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ቀስታቸውን፣ የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘወትር ያጠፋቸው ይማርካቸውም ነበር። በሥጋውም ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻው ይፈጽም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንዲጠብቀው አላወቀም ነበር። መስፍኑም ከዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘብንም ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላም ሊቀ ሰማዕታት ቅዱስ ጊዮርጊስ ቤሩት ወደምትሰኝ ሀገር ሄደ። በዚችም ሀገር ታላቅ መኮንን ነበር። ሀገሪቱም በኢያሪኮ ዳርቻ የተቆረቆረች ናት። በሮማ አንጻር የተሠራ ቅጽር ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም በመርከብም ለመጣ ጠላት አይደፈርም ነበር። የቤሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርን አያውቁትም ነበር።
ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት ዘንዶን ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ ጅራትም እንደ አንዞ ያለ ጥርስ ነበረው። አንገቱም የሰግኖ አይነት ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አንበሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውንም ነገር ቢሆን አስቀድሞ የሚበላውን በተመለከተ ጊዜ ይተነፍስባቸዋል። በትንፋሹም ውስጥ ያለ መርዙ ነክቷቸው ከሞቱ በኋላ ይበላቸው ነበር። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣል። ንስርም ቢሆን ሌሎችንም አዕዋፋት ቢሆኑ ባየ ጊዜ አስቀድመን እንደተናገር እስትንፋሱን ይተነፍስባቸዋል። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው የለም። ሰውም ቢሆን ብቻውን ከሆነ አይተወውም። ብዙ ሰዎች ሲሆኑ ግን አይቻለውም፣ እንዳይገድሉት ይፈራ ነበርና። የያዘውን ግን በላዩ ተቀምጦ ይበላው ነበር። በዓይኑ ካየ በኋላ ጉድጓድ ወይም በዋሻ ቢገቡ፣ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠው የለም። የዚያ ዘንዶ ፍጥረቱ እንደዚህ ነበር። የቤሩት ሰዎችም ደራጎን ለተባለው ለዚያ ዘንዶ አንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ እየሰጡት ብዙ ቀን ኖሩ። ከብዙ ዘመንም በኋላ የአገሪቱ ሴቶች ልጆች ባለቁ ጊዜ የሀገሪቱ ሰዎች ገዢያቸውን ጌታችን ሆይ እኛ ስለ አምላካችን ለደራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁንስ እርሱ ወደማያገኘን ሀገር እንሄዳለን አሉት። አገረ ገዢውም እኔን ልትተውኝ አገሬንም ምድረ በዳ ልታደርጓት ነውን? እንዲህ ሳታደርጉ አላቸው። እነርሱም አገረ ገዡን ሴቶች ልጆቻችን አልቀዋል፣ እንግዲህ ለደራጎን ምን እንሰጣችለን? ሚስቶቻችንን እንዳንሰጥ አለ እነርሱ መኖር አንችልም አሉት። አገረ ገዢውም አትፍሩ፣ አትሰደዱ፣ እኔ በፈቃዴ ልጄን እሰጣለሁ አላቸው። ሰዎቹም አገረ ገዡን መልካም ብለሃል አሉ። ጊዜውም ሲደርስ የአገረ ገዢውን ልጅ በዚያ ዘንዶ ሰጧት። ከከተማውም አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯት። ዘንዶውን ግን አላገኙትም፣ ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና። የአገረ ገዢውን ልጅም ትተዋት ወደ ቤታቸው ሄዱ። የቤሩት ሰዎች ልማዳቸው እንዲህ ነበር፣ አስቀምጠው ትተውለት የሄዱ ነበርና። ንዑድ ክቡር ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስም ወደ ቤሩት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የአገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ ሲልም ጠየቃት። ያች ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለደራጎን እንዲበላኝ ሰጥተውኛል አለችው። የአምላክሽ የደራጎን ግብሩ ምንድን ነው አላት። የሆነውን ሁሉ ነገረችው። ኃያሉ ኮከበ ልዳ ሊቀ ሰማዕታት ፍጡነ ረድኤትም ቅዱስ ማር ጊዮርጊስም አሁን የታለህ አላት። እርሷም የሚበላውን አውሬ ሊፈልግ ሄዷል፣ እኔንም ሊበላኝ ተመልሶ ይመጣልና አንተንም እንዳይበላህ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህንን ከይሲ አልፈራውም አላት። እርሷም እኔ ስመለከትህ ጽሕም ያላወጣህ ሕፃን ነህ፣ ከአምላካችን ከደራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቤሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠው ሰማይን ምድርን የፈጠረው አምላኬ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅነቱ ጋር ይህንን ሲነጋገሩ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዘ፣ ምላሱን አውለበለበ። በእርሱ ላይ ሊወረወር ትንፋሹንም ሊተነፍስ ወደደ። በእግዚአብሔር ፈቃድ የመጣ በላዩ መንፈስ ቅዱስ ያደረበት ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ግን ከዘንዶው ቁጣ የተነሳ አልደነገጠም። በሥላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜም ዘንዶ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባላይ ፈረሱ ወረደ። ዝናሩን ፈቶ የደራጎንን አንገቱን አስሮ ጎትች ብሎ ለልጁ ሰጣት። እርሷ በፈረሱ ላይ ተቀምጣ ልጅቱም ዘንዶን እየጎተተች ወደ ቤሩት አገር ገቡ። የአገሩ ሰዎችም ባዩት ጊዜ ፈሩ፣ ደነገጡ። የአገሩን በር ዘጉ፣
ወደ ግንብም ላይ የወጡ አሉ፣ ወደ ሰገነትም የወጡ አሉ። የሀገሩ ሰዎችም ሊቀ ሰማዕታት ቅዱስ ጊዮርጊስንም ደራጎንን ያመጣህብን ምን አደረግንህ? ፊትህም ልጆቻችንን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህንንም ሰይጣን ዘንዶ ተዉና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ባልተዋችሁትስ እንዲጨመርላችሁ እኔ ወደ እናንተ እሰደዋለሁ አላቸው። በፈጣሪህ እንድናምን ዘንዶን ልትገድለው ትችላለህን? አሉት። አዎን በጌታዬ ኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህንን ብሎ ከሀገሪቱ ውጭ አንድ ምዕራፍ ሄደ። የሚያደርገውንም ያዩ ዘንድ ሕዝቡ ተከተሉት። ንዑድ ክቡር ኮከበ ልዳ ሊቀ ሰማዕታት መዓዛ ተጋድሎ የተወደደ ቅዱስ ጊዮርጊስም ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጥቆ እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋው። ዘንዶውም ሞተ። የቤሩት ሰዎችም ሁሉ ጌታችን ኢየሱስ ክርስቶስ በባሪያው ኃያሉ ኮከበ ክብር ሊቀ ሰማዕታት ቅዱስ ጊዮርጊስ እጅ ያደረገው ተአምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን አምጥቶ በአብና በወልድ በመንፈስ ቅዱስ ስም አጠመቃቸው፣ ሃይማኖትንም አስተማራቸው። ኃያሉ ቅዱስ ጊዮርጊስ ወደ አገሩ ገባ። እነርሱም በስሙ 2 ቤተ ክርስቲያን፣ አንዱን በቤሩት ከተማ መሃል፣ አንዱንም ደራጎን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አሉ። የተወደደ ንዑድ ክቡር ኮከበ ልዳ ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ልመናውና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ